የጀነራሉና የነጋዴው የባሩዱ ልብታ የደምና የሴራ ማህተም የጀነራል ሀየሎም አርአያ ምስጢራዊ ፍጻሜ የካቲት የነፍስ ማዕበል በአምባራስ በአሳፍ ኃይሉ የካቲት 6 ቀን 1988 ዓ.ም ምሽት ብርዳማ የቦሌ አየር አዲስ አበባ ላይ ነግሷል። በአምባራስ ሆቴል ውስጥ ግን ሌላ እሳት ይነድ ነበር። በዕለቱ ሜጀር ጀነራል ሀየሎም አርአያና ኤርትራዊ የመኪና አከፋፋይ ነጋዴ ጀሚል ያሲን ፊት ለፊት ተጋጠሙ። ጀሚል ወደ ስፍራው የገባው ከተወዳጁ አርቲስት አብርሃም ወልዴ ጋር ነበር። በሰዎቹ መካከል የተቀሰቀሰው የቃላት ፍንጣሪ በፍጥነት ወደ ኃይለኛ ቁጣ አደገ። ጀነራሉ ባለሀብቱን በጥፊ መቱት። በንዴት የገነፈለው ጀሚል ወደ ውጭ ወጥቶ ከመኪና ውስጥ ሽጉጥ አወጣ። ወደ አዳራሹ ተመልሶም የጀነራሉን መቃብር በባሩድ ቆፍሮ አዘጋጀለት። የክብር አጸፋ በደም ተከፈለ። የአንድ ጀግና ታሪክም በአንድ ጥይት እስከ ወዲያኛው ተቋጨ። የክህደት ሽታ ወይስ የድንገት ቁጣ? መዛግብቱና የችሎቱ ቃለ ጉባኤያት የባሪ ታሪኮችን ምስክርነት ዋቢ በማድረግ ክስተቱን በቅጽበታዊ ቆጣና በግላዊ ስያሜ ክበብ ውስጥ አጠሩት። የብራናው ቀለምና የሰነዶቹ ትረካም የግድያውን መልክ ከችኩልነትና ከግልፍተኝነት አጥር ባሻገር ሊያሻግሩ አልፈቀደም። በህዝቡ ዘንድ ግን በሹክሹክታ የታጀበ ሌላ የፖለቲካዊ መጋረጃ ጀርባ ሴራ በስፋት ይውጠነጠን ነበር። ምክንያቱም ሀየሎም የኤርትራ መንግስት በኢትዮጵያ ምድር ላይ የነበረውን የአቅምና ተጽዕኖ በግልጽ ይሞግትና ይቃወም ነበር። በሁለቱ ሀገራት መካከል የነበረው ድብቅ ውጥረትና በ1990 ዓ.ም የፈነዳው የድንበር ጦርነት ጥርጣሬውን ይበልጥ አፋፋመው። ይሁን እንጂ ይህ ግምት በፍርድ ቤት በማስረጃ አልተደገፈም ነበር። የመጀመሪያው የሞት ፍርድ ማህተም ግድያውን ተከትሎ ለአንድ ዓመት ከግማሽ የዘለቀ የፍርድ ሂደት ተካሄደ። የይግባኝ ወረቀቶች ውድቅ ሆኑ። የምህረት ደብዳቤዎችም ምላሽ አጡ። ፕሬዝዳንት ዶክተር ነጋሶ ጊዳዳ የጀሚልን የምህረት ጥያቄ ሳይቀበሉት ቀሩ። ሰኔ 1990 ዓ.ም የኢትዮ ኤርትራ ጦርነት በጀመረ ማግስት ጀሚል በጥይት ተደብድቦ እንዲረሸን ተደረገ። ይህ ውሳኔ ኢህአዴግ ደርግን ከጣለ በኋላ የመዘዘው የመጀመሪያው ይፋዊ የሞት ሰይፍ ነበር። አጋዚ የከርቸሌው ሰበር ዜና። ጀነራል ሀየሎም በትግል ላይ ስማቸው ኮሎኔል ጋሻው የወታደራዊ ጥበብ ቁንጮ ነበሩ። የካቲት 11 ቀን 1978 ዓ.ም ሌሊት የመቀሌው ከርሸሌ ወህኒ ቤት በጸጥታ ተወጥቶ ነበር። ደርግ እስረኞችን ሊገደል እንደሆነ መረጃ የደረሰው ሀየሎም ድንቅ የማታለል ስልት ቀየሰ። የደርግ ዩኒፎርም የለበሱ የህወሓት ልዩ ኃይሎች የቪአይፒ መኪና በመጠቀም ወደ ወህኒ ቤቱ በር አመሩ። የአስቸኳይ ጊዜ እስረኛ ይዘናል በማለት ያለምንም የጥይት ድምፅ ጥበቃውን ተቆጣጠሩት። ከተማዋ ስልክ አስቀድሞ ስለተቋረጠ ደርግ ሳይነቃ 1200 የፖለቲካ እስረኞች የነጻነትን አየር ተነፈሱ። ይህ ታሪካዊ የአጋዚ ኦፕሬሽን ነበር። የአዲስ አበባ ሰላምና የመከላከያው ሚና። በ1983 ዓ.ም የደርግ መንግስት ሲወድቅ አዲስ አበባን የተቆጣጠረው የሰራዊት ክፍል ዋና አዛዥ ሀየሎም ነበር። ከተማዋ ያለምንም ከባድ ውድመትና ዘረፋ እንድትረጋጋ ትልቅ ሚና ተጫውቷል። ሀየሎም አዲሱ የመከላከያ ሰራዊት ሲዋቀርም የኦፕሬሽን መምሪያ ኃላፊ በመሆን በሜጀር ጀነራል ማዕረግ አገልግሏል። በሰራዊቱ ውስጥ በብሔር ሳይለይ ሁሉንም እኩል የሚያይና ለሀገር አንድነት የሚቆረቆር መኮንን እንደነበር ዛሬም ይነገርለታል። የቁጣው ሰንሰለትና የደርግ ውድቀት። በአጋዚ ኦፕሬሽን ውርደትን የተከናነበው ደርግ የመቀሌን ምድር በበቀል እሳት አጠባት። የወህኒ ቤቱ ዋና አዛዥ፣ ምክትል አዛዥና የጥበቃ አባላት መረጃ አሳልፈው ሰጥተዋል በሚል ወዲያውኑ ያለ ረጅም ፍርድ ተረሸኑ። የደርግ ጀቶች በመቀሌና በአካባቢው መንደሮች ላይ እሳት አዘነቡ። ወታደሮች ቤት ለቤት በመግባት ወጣቶችን በየአደባባዩ ረሸኑ። በአዲስ አበባም የደህንነት ጥበቃው ጠብቆ በትግራይ ተወላጆች ላይ ክትትል በረታ። በትግራይ ገጠርም ሰፊ የማጥቃት ዘመቻ ቢከፈትም የጭካኔው እርምጃ ግን የህዝቡን ቁጭት አፋፍሞ የደርግን ውድቀት ይባስ አፋጠነው። የሀየሎም ቀልድ የሚመስል ህልፈትና የድብቅ ሴራ ገጽታዎች። ከዚህ በታች የቀረበው የሴራ ትንታኔ በኢትዮ ሚዲያ አጥኚዎች ጥቅምት 2004 በቀረበው ሁለተኛው የዘገባ ክፍል የተገኘ መሆኑን በትህትና ገልጻለሁ። የሀየሎም አርአያ የግድያ ምስጢር። የቀድሞው ታዋቂ ህወሓት ወታደራዊ አዛዥ የነበረው ጀነራል ሀየሎም አርአያ ሟሟት ተራ የመሸታ ቤት ጠብ አልነበረም። በወቅቱ የነበሩት የኢትዮጵያና የኤርትራ መሪዎች መለስ ዜናዊና ኢሳያስ አፈወርቂ በሚስጥር ያቀነባበሩት የደህንነት ሴራ ውጤት ነበር የሚሉት የኢትዮ ሚዲያ ጥናት ቡድን ዘጋቢዎች ናቸው። በእነሱ ማጣራት መሰረት የሀየሎምን ግድያ ተልዕኮ ለማስፈጸም ከሁለቱ ወገን የተመረጡ የደህንነት አባላት ተሰማርተው ነበር። ከኤርትራ ሻቢያ በኩል ኡመር ገረወይናይ፣ ልጁ ወዲ ኡመርና ቀስቅሶ ገዳዩ ጀሚል ያሲን በቀጥታ ተሳትፈዋል። በኢትዮጵያ ከህወሓት በኩል ደግሞ መለስ ዜናዊ፣ ክንፈ ገብረመድህንና ጌታቸው አሰፋ ሴራውን መርተውታል። ጀሚል ያሲን ሳውዲ አረቢያ የነበረ የሻቢያ ሰላይ ሲሆን ወደ አዲስ አበባ ተዘዋውረው የ300 ሺህ ብር ባንክ ብድር ተመቻችቶለት በባለ ሀብት ስም ይንቀሳቀስ ነበር። የግድያው ምሽት አደገኛው ጥመድ።
በጥር ወር መጀመሪያ ላይ የግድያው አስተባባሪ ወዲ ዑመር ተልእኮውን ጨርሶ ወደ አስመራ ተመለሰ። በዚያን ዕለት ምሽት ፕሮፌሰር እንድሪያስ እሸቴ ሀየሎምን በስልክ በመጋበዝ ወደ መጠጥ ቤት እንዲመጣ አደረገው። ሀየሎም አርአያ የተለመደ አጃቢ ሳያቆም በጥሪው መሰረት ብቻውን ወደ ስፍራው አመራ። እዚያም ጀሚል ያሲን ወደ ጠረጴዛቸው በመቀላቀል ሆን ብለው የቃላት ትንኮሳና ዘለፋ መፈጸም ጀመረ። ጀግናው አዛዥ ንትርኩን ሽሽት ጥፋልኝ ከፊቴ ብሎ ቢገፈትረውም ጀሚል ግን ወደ መኪናው ርጦ ሽጉጥ ይዞ ተመለሰ። ጀሚል ያለምንም ርህራሄ ሀየሎምን ተኩሶ በመጣል ስመጥሩን ታጋይ ከመሸታ ቤት ወለል ላይ ለዘላለም አሸለበው። ጀሚል ከዚያ በኋላ ወዴት ገባ? ጀሚል ያሲን ሀየሎምን መግደሉን ካረጋገጠ በኋላ ሩጦ የተጠለለው አዲስ አበባ በሚገኘው የኤርትራ ኤምባሲ ነበር። የወያኔና የሻዕቢያ መሪዎች ስለ እስረኛው አያያዝ ተነጋግረው ሲያበቁ ጀሚል እኔ የህግደፍን ግዳጅ የተወጣው አባል ነኝ እንጂ ነፍሰ ገዳይ ወንጀለኛ አይደለሁም እያለ ተቃውሞውን ቢያሰማም በስምምነቱ መሰረት ተላልፎት ሰጠ። ሚስጥረኞችን የማስወገድ ስልት ሌላኛው ጉዳይ ነበር። ከግድያው በኋላ የህወሓት መሪዎች ሰራዊቱን እንዳያምጽ ለማረጋጋት ሲሉ የሐሰት ወሬዎችን ነዙ። ገዳዩ ጀሚል በቁጥጥር ስር ውሎ ለ2 ዓመት ተኩል በብቸኝነት ታስሮ ሚስጥሩ ሳይወጣ እንዲረሸን ተደረገ። ለጀሚል ብቸኛ መርማሪ የነበረውና ሚስጥሩን ሙሉ በሙሉ የሚያውቀው አሰፋ ጉሬዛ ነበር። የነመለስ ቡድን ሚስጥሩ ይባክናል በሚል ስጋት አሰፋን በዲፕሎማትነት ስም ወደ ናይሮቢ ኬንያ ላኩት። ናይሮቢ በደረሰ በጥቂት ቀናት ውስጥ አሰፋ ጉሬዛ በመኖሪያ ቤቱ በር ላይ በጥይት ተደብድቦ ተገደለ። ግድያው በመኪና ዘራፊዎች የተፈጸመ ለማስመሰል ቢሞከርም የተዘረፈችው መኪና ከ6 ወር በኋላ ወደ ኤምባሲው መመለሷ ሴራውን የበለጠ ተአማኒና ይፋ የሚያደርግና በኬንያዎች ተሞክሮ ፍጹም ያልተለመደ ክስተት ነበር። በንቅዘት እንደተተበተበ በሚነገርለት የኬንያ ፖሊስና የዘራፊዎች ተግባር አንዴ የተዘረፈ መኪና ወይ ወደ ኡጋንዳ፣ ሱዳን ወይም ደግሞ ሶማሊያ ተወስዶ ከነነፍሱ ወይ ተበታትኖ ለመለዋወጫ ይሸጣል እንጂ በዘራፊዎች እጅ የገባ መኪና አይመለስም። ከዘራፊዎቹ ቢተርፍ ፖሊሶች አያስተርፉትም ነው የሚሉት አጥኚዎች። ስለሆነም የአሰፋ ጉሬዛ ሞት ሆን ተብሎ የተፈጸመ ግድያ ነበረ። የጀግናውን ጀነራልና ተኩሶ የገደላቸውን ኤርትራዊ ቢዝነስማን ሚስጥር የያዘው ብቸኛው ሰው በጎረቤት ኬንያ ምድር የሞትን ጽዋ ተጎነጨ። እውነተኛ ሚስጥርም ያላረጋጋጭ ተቀብሮ ቀረ። የድራሲው ማስታወሻና እረፍት የሌለው ጥያቄ። ከሚነገሩን ትንታኔዎች ውስጥ ምን ያህሉ እውነት ነው፣ ምን ያህሉስ እውነት አይደለም? ምናልባት በሕይወት ያሉትና ፈጣሪ ብቻ የሚያውቁት ይሆናል። በሀገራችን የራስን ኃጢአት ተናዞ በአደባባይ መጽሐፍ በፍጹም አልተለመደም። ደፍሮ የጻፈም ካለ በመደነቅ ፈንታ እስከ ዘር ማንዘሮ ሲረገምና ሲብጠለጠል ስለሚኖር እውነቱን ሳናገኘው የመቅረታችን እድል ያመዝናል ባይ ነኝ። የተጻፈልን ኦፊሻላዊ ገጹን ታሪክ ማመን ቀላሉ ግልግል ነው። ጤናማው መንገድ ያ ነው። ነገር ግን አንዳንድ የማይዋጥሉ ነገሮች አሉ። አንዳንድ ክስተቶች ድራማቸውና ተዋናያቸው ይበዛባቸዋል። በጣም እውነት ከመምሰላቸው የተነሳም እውነታቸውን ትጠራጥራለህ፣ ትጠይቃለህ። ከተከመረ ማስረጃ ይልቅ አንዲትን የጥርጣሬ ጸጉር ተከትለ ትነጉዳለህ። የጀነራል ሀየሎም አርአያና የጀሚል ያሲንን ሚስጥር በዚያች ቀጭን የጸጉር መንገድ መፈለጉ እስከምን ያስኬዳል? ምን ያህልስ ወዳሰብንበት እውነት ያደርሳል? ወይስ ሁሉም ወሬ ከንቱ ፕሮፓጋንዳ የወለደው ተራ ፈጠራ ይሆን? ስለ ሀየሎም አርአያ የጦር ሜዳ ጀግንነት በግሌ የማውቀው ሁሉም ነገር በሌሎች አፍ የተገኘ ነው። ከተለያዩ ሰዎች አንደበትና ጽሑፎች በቡርቃ ዝምታ መጽሐፍ ተስፋዬ ገብረአብ ለአምልኮት በሚጠጋጋ ደረጃ የሚያደንቀውን ጨምሮ ብዙዎቹ ያገኟቸው መረጃዎች የሰውየውን ጀግንነት የሚያረጋግጡ ነበሩና በግሌ የተጋደለበትን ዓላማ ባላምንበትም ለጀግንነቱና ለቆራጥነቱ ግን አክብሮት አለኝ እስካሁንም። ነገር ግን በተለይ ያልተጠበቀ ድንገተኛ አሟሟቱን ተከትሎ ስለ ሀየሎም የተነገሩ የተለያዩ የሲራ ታሪኮች እንዳሉ እርግጥ ነው። ቢሆንም ይሄኛው አሁን የማጋራችሁ በ2004 ዓ.ም የተጻፈ ጽሑፍ ግን በጣም ለየት አለብኝ። በርከት ያሉ ስም ዝርዝሮችን ይጠራል። ቸል ሊባሉ የማይቻሉ ግን ስለ እውነታቸው ሊጣሉ የሚገቡ የተለያዩ የህወሓትን ውስጣዊ ጓዳዎች የሚመለከቱ የመሪዎችን ግላዊ ግንኙነቶችን የሚያነሳል። ሌላም እነዚህን ሁሉ ውሸቶች አምርቶና የተለያዩ የማይገናኙ ቁርጥራጭ መረጃዎች ለተአማኝነት እንደ ጨውና እንደ ቅመም በተን አድርጎ እመኑኝ እያለ የሚግተን በውሸት የተንተከተከ የፈጠራ ሴራ ከሆነም እንግዲህ አላውቅም። አዲስ አበባ ላይ የተፈጸመው የሀየሎም አርአያ ግድያ ከዓመታት በኋላ ለብዙዎች አነጋጋሪ ሆኗል። ከግድያው ጀርባ የተደበቀ ሴራ እንዳለ አብዛኛው የውስጥም ሆነ የውጭ ታዛቢ ቢጠረጥርም እንቆቅልሹን ለመፍታት ግን ቀላል ሆኖ አልተገኘም። ግድያው ተራ አምባጓሮ ያስከተለው መዘዝ ነው በሚል በመንግስት መገናኛ ብዙሃን አውታሮች በኩል ተደጋግሞ መሰራጨቱ ደግሞ እውነቱን አበጥሮ ለማውጣት ርቆ ለመሄድ ሊኖር የሚችለውን ፍላጎት አዳክሞታል። ይሁን እንጂ የጥናትና መረጃ ክፍሉ በተለያዩ አቅጣጫዎች በጥንቃቄ በሰበሰባቸው ማስረጃዎች አስደግፎ ሐቁን ለሁሉም ለማቅረብ በቅቷል። ሀየሎም ሆን ተብሎ በተቀነባበረ ሴራ እንዲወገድ መደረጉንና
ጥይት ተኩሶ ሕይወት በማጥፋት በነፍስ ገዳይነት የተወነጀለው ኤርትራዊው ጀሚል ያሲን ደግሞ የሴራው ምዕራፍ እንዲቋጭ ግዳጅ የተሰጠው ተራ መልእክተኛ መሆኑን የወጣው ሪፖርት አረጋግጧል። በሀየሎም ግድያ ዙሪያ የተደበቀው ምስጢር ይፋ መውጣቱ የመለስ ዜናዊ አውሬያዊ ተፈጥሮ የት ድረስ ርቆ እንደሚሄድ ይበልጥ ለመረዳት ያስችለናል ይላል ጸሐፊው። ጥናታዊ ዘገባው የመለስን አቋም የማይቀበሉ ዜጋዎች እንዴት በተቀነባበረ ሴራ እንደሚወገዱ በተጨባጭ ያሳያል። ብሎም የስልጣን ኮርቻውን አደላድሎ ለመቆየት ሲል የሚፈጽመውን ግፍ ሳያሰልሱ ማጋለጥ ለሚደረገው ፍትሃዊ የህዝብ ትግል ጠቃሚ መሆኑን ያስረዳል። አስቀድሞ የተነደፈው የፖለቲካ ግድያዎች ቲያትር በመለስ ዜናዊ አመራር ስር የሚፈጸም ፖለቲካዊ ግድያ አፈጻጸሙ በሙሉ እንደ ቲያትር አስቀድሞ በየደረጃው የሚነደፍ በመሆኑ ለተራው ብዙሃን ዜጋ ቀርቶ ቀለም ለገፋው ጭምር በቀላሉ የሚነበብ አይደለም። ሴራ መኖሩን በተጠረጠረ እንኳን መለስ ከደሙ ንጹህ ነው የሚል ግምት እንዲያሳድር ይደረጋል። ሀየሎም አርአያ ቡና ቤት በተነሳ አምባጓሮ በጀሚል ያሲን ተገደለ። ክንፈ ገብረመድህን በሌላ የወያኔ ሻለቃ እጅ ተገደለ። ቀድሞ የወያኔ ኪነት አባል የነበረው ታዋቂው ኢያሱ በርሀ ወይንም የህወሓት ማዕከላዊ ኮሚቴ አባል የነበረውና በመለስ ዜናዊ ከተባረሩት ባለስልጣኖች አንዱ የነበረው ገብረ መስቀል ኃይሉ በደም ብዛት ድንገት ሞተ። ተክሌ ሐዋዝ ግዳጅ ላይ ሞተ። ስንቱ ተቆጥሮ ይዘለቃል። የመለስ እጅ በእነዚህና በሌሎች በሺዎች የሚቆጠሩ ዜጎች ደም ይጠረጥራል። የግድያው ሴራ እንዲቀላጠፍ ግዳጅ የተሰጠው ለኤርትራዊ ጀማል ያሲን እንደነበር ሁሉም የሚያውቀው ነው። ጭብጥ ለማሳየት ሲባል ጀማል ያሲንን አንድ ተራ ጥጋበኛ ወይም ሰካራም ኤርትራዊ አድርጎ ለመቀባት የመለስ ዜናዊ ታማኝ ካድሬዎች ያላደረጉት ሙከራ የለም። በህዝባዊ ወያነ ሓርነት ትግራይ ታሪክ ውስጥ ከተፈጸሙት ግድያው ሴራዎች ሁሉ በውስብስብነቱ ወደር የማይገኝለት በሀየሎም አርአያ ላይ የተፈጸመው ነው ብንል ማጋነን አይሆንም። በተራው ተዋጊ ዘንድ ገናና ስም የነበረው ሀየሎም በጦር ሜዳ አመራር ብቃት የላቀ ተሰጥኦ እንደነበረው በሰፊው ተነግሯል። ከደርግ ጋር በተደረገው ግብግብ እጹብ የተሰኙ የጦር ሜዳ ድሎችን አስመዝግቧል። ይሁን እንጂ ይህ ታላቅ የጦር መሪ ከመለስ ዜናዊ ጋር እጅግ እየተቃቃረ መምጣቱ ግንኙነቱ መካረሩ ለዚህ እንዳበቃው ይነገራል። ህይወቱን ለማጣት ምክንያት እንደሆነ ይነገራል። በተለይ ደግሞ ኤርትራን በሚመለከት መለስ የሚያራምደው ፖሊሲ ብሔራዊ ጥቅምን የሚጎዳ መሆኑን በማመልከት ሀየሎም ተቃውሞውን በይፋ ደጋግሞ የገለጸ መሆኑ ሚስጥር አልነበረም። መለስ ዜናዊ የጦር አዛዥ አድርጎ ከሸመው ሳሙራ የኑስ ጋር በየዕለቱ በመገናኘት የቅርብ ግንኙነት ሲገነባ ከሀየሎም ጋር አንዲት ቀን እንኳን ቡና አብረው ጠጥተው እንደማያውቁ ለደህንነታቸው ሲባል ስማቸው እንዳይጠቀስ የሚሹ የውስጥ አዋቂዎች ይናገሩ ነበር። እንደነዚህ ምንጮች ከሆነ ታዲያ በተራው አባል ዘንድ ከፍተኛ ተወዳጅ የሆነው ሀየሎም በህይወት መቆየቱ ለመለስ ስልጣን እጅግ አስጊ መሆኑ ታምኖበታል። መፍትሄው እንዲወገድ ማድረግ ብቻ ነበር። የሆነውም ይኸው ነበር። በ1987 ጥቅምት ወር ላይ ሳሙራ የኑስ ከፍተኛ የጦር አዛዦችን በአራተኛ ክፍለ ጦር ግቢ ውስጥ ስብሰባ ጠርቶ ኤርትራ በቀይ ባህር ላይ ያላት የሃኒሽ ደሴቶች ይገባኛል ብላ ከየመን ጋር ጦርነት ውስጥ ስለመግባቷ በማውሳት የኢትዮጵያ ጦር ከኤርትራ ጎን ተሰልፎ የመን መውጋት እንዳለበት ይገልጻል። የስብሰባው ተሳታፊ የነበረው ሀየሎም የኤርትራን ፍላጎት ለማሟላት ሲባል በየመስኩ መለስ የሚያደርሰውን ተጽዕኖ በማስታወስ የቀረበውን ሐሳብ ፈጥኖ በመቃወም ግልጽ በሆነ ቋንቋ አንድም ኢትዮጵያዊ ወታደር የሌላ ሀገር ጦርነት መዋጋት የለበትም በሚል ቃል ይናገራል። ይህን ግልጽና ድፍረት የተሞላበት ተቃውሞ የሰማው ተሰብሳቢ ጸጥ ረጭ አለ። የሀየሎም አቋም በወታደሩ ዘንድ ተደማጭነት እንደሚኖረውና የመለስ ዜናዊ ትዕዛዝ ውድቅ ሊሆን እንደሚችል የተረዳው ስብሰባውን በመምራት ላይ የነበረው ሳሙራ የቡና ረፍት እንዲሆን ያሳስባል። ከ15 ደቂቃ የቡና ረፍት በኋላ ሲመለሱ የሰብሳቢነቱን ወንበር ከሳሙራ በመውሰድ መለስ ዜናዊ ራሱ ጉዳዩን መልሶ እንዲያዩት በሚል ቀጠለ። በስብሰባው መክፈቻም ቀደም ሲል ሀየሎም የሰነዘረውን ተቃውሞ አዳምጫለሁ በማለት ኤርትራ እንደማንኛውም የጎረቤት ሀገር የምትታይ ባለመሆኗ ብሎም የጋራ መከላከል ስምምነት የተፈራረምን በመሆኑ ልዩ ወዳጃችንን የመደገፍ ግዴታ አለብን በሚል ሀየሎም ተቃውሞን እንዲቀይር ይጠይቃል። ሀየሎም በበኩሉ ኢትዮጵያ አንዲት የደም ጠብታ ለኤርትራ ሲባል መገበር እንደሌለባት በአጽንኦት በመግለጽ የሻዕቢያ ደም በገነፈለ ቁጥር ከተነኮሳቸው የጎረቤት ሀገሮች ጋር ጦርነት መግጠም አይገባንም አለ። ስብሰባው አዳራሽ ውስጥ የነበሩት ከፍተኛ የጦር አዛዦች መካከል ግን አንዳቸውም ሀየሎም የሚለውን ለመደገፍና ቃል ለማሰማት ድፍረት አላገኙም። ለማስታወስ ያህል እንደ ሲያ አብርሃ የነበሩት ተገፊዎች ቀደም ሲል ከጦሩ አካባቢ ርቀው ትግራይ የኤፈርት ስራ አስኪያጅ ሆነው በግዞት እንዲቀመጡ ተደርጓል። የሀየሎም አቋም የማይመለስ መሆኑን የተረዳው መለስ መፍትሄው ደንቃራውን ማስወገድ ብቻ እንደሆነ ለራሱ አረጋግጧል። የመጀመሪያው እርምጃ ለኤርትራ ድጋፍ የሚሰጠው የኢትዮጵያ ጦር ዝግጅት ሀየሎም በማይሳተፍበት ኮሚቴ እንዲቀናጅ በሚስጥር ተወስኖ ጉዳዩን መለስና ሳሙራ ብቻ እንዲመሩ ተደረገ። መለስ ዜናዊ በአንድ በኩል ከኤርትራ ጎን ሰራዊታችንን ለማሰለፍ ዝግጅት እያደረገ፣ በሌላ በኩል ደግሞ ጉዳዩ በሽምግልና እንዲቋጭ እንደ ገለልተኛ አካል የመኖችን ለመቅረብ ሙከራ አድርጓል። አስቂኝ በሆነው የመለስ አካሄድ የተደመሙት የመኖች በይፋ እንዳስታወቁት መለስ ገለልተኛ ነው ብለው እንደማይቀበሉና ይልቁንም እሱና ኢሳያስ አፈወርቂ የአንድ ሳንቲም ሁለት ገጽታ መሆናቸውን እንደሚያውቁ በትዝብት መልክ አሳፍረው መልሰውታል።
ይህ በእንዲህ እንዳለ የኢትዮጵያ ጦር ከኤርትራ ሰራዊት ጎን ተሰልፎ ለመዋጋት የሚያስችለውን ዝግጅት እያፋጠነ ነበር። አንድ ጉዳዩን በቅርበት የሚያውቅ ጦር መኮንን እንዳረጋገጠው ውጊያ እንድንገባ ትዕዛዝ ተሰጠን። ባለባበሳችንም ሆነ በማናችንም ወታደራዊ ትጥቅ ረገድ የኤርትራ ወታደር መስለን እንድንታይ ጥብቅ መመሪያ ተሰጠን። ብንማረክ ወይ አስክሬናችን የመኖች እጅ ቢወድቅ በሚል የኤርትራ ወታደራዊ መታወቂያ ተቀበልን ይላል። በሀየሎም አርአያ ግድያ ሴራ ውስጥ እጃቸው ያለበት የሴራው መሪ ተዋናዮች ዝርዝርና ሚናቸውም ኡመር ገብረወይን የተባሉ በኢትዮጵያ ውስጥ በንግድ እንቅስቃሴ በመሳተፍ እስከ ኢትዮ ኤርትራ ጦርነት ድረስ አዲስ አበባ ይኖር የነበረ የኤርትራ የደህንነት ተቋም አባል የሆነ የኡመር ገብረወይን ልጅ ሀየሎም ከመገደሉ ከሳምንታት በፊት አዲስ አበባ የተላከና ግድያውን ለማቀላጠፍ መሪ ሚና የተጫወተ ክንፈ ገብረ መድህን የተባለ በሻለቃ አፄ ወልደ ስላሴ እጅ የተገደለው የወያኔ ደህንነት ሹም ጌታቸው አሰፋ የኢትዮጵያ ደህንነት ሹም የነበረው የጌታቸው አሰፋ ሚስት ወንድም የሆነ ወጣት በሾፌርነት ከኤርትራ ለመጣው እንግዳ ለኡመር ገብረወይን ልጅ አገልግሎት እንዲሰጥ የተመደበ ግን ምን እየተካሄደ መሆኑን በዝርዝር የማያውቅ አሰፋ ጉሬዛ የተባለው ነባር የህወሓት የደህንነት አባልና ከሀየሎም ግድያ በኋላ ገዳዩን እንዲመረምር የተመደበ ልዑል ኋላ የተባለ የህወሓት ነባር አባልና የደህንነት ሰራተኛ ናይሮቢ ኬንያ ተመድቦ መወገድ የሚገባቸውን ሰዎች ግድያ አቀነባባሪ ጀሚል ያሲን የተባለው በመጨረሻም ሀየሎምን ለመግደል የሽጉጥ ምላጭ እንዲስብ ግዳጅ የተሰጠው እነዚህ ግለሰቦች ከሴራው አቀነባባሪ መለስ ዜናዊና ከኤርትራው ፕሬዝዳንት ጋር በመቀናጀት የሀየሎምን ነፍስ እየነጠቁ ሴረኞች ነበሩ።